ምቾት ይገባሃል። ምቾት ስፍራ ላይ ቆይ። ኮምፈርት ዞን። እነዚህን ሐሳቦች በታዘዝክ ቁጥር ያ አዙሪት ይበልጥ እየጠበቀ ይሄዳል። ማድረግ የሚገባህን ነገር በተውክ ቁጥር፣ ልማዱን በተውክ ቁጥር እኔ በራሴ መታመን አልችልም የሚለውን እምነት ታጠናክራለህ። ስታዘገይ የገባኸው ቃል ምርጫ እንደሆነ ለአእምሮህ ታስተምረዋለህ። ከወጥነት ይልቅ ምቾትን በመረጥክ ቁጥር እድገትህን የሚያሰናክለውን ያንን ማንነትህን ይበልጥ ታጎለብተዋለህ። ይበልጥ እያጎለበት ነው እንሄዳለን። ይህ ማንነት ይበልጥ እየጮኸ እየጠነከረና ይበልጥ አሳማኝ እየሆነ ይመጣል። ብዙም ሳይቆይ ዝም ብሎ ሹክሹክታ መሆኑ ያበቃና ውሳኔዎችህን የሚመራው ዋናው አዛዥ፣ ዋናው ድምፅ እሱ ይሆናል። አዙሪቱን ለመስበር እውነቱን ፊት ለፊት መጋፈጥ አለብህ። ራስን ማሰናከል በአጋጣሚ የሚመጣ ነገር አይደለም። አስቀድሞ የሚታወቅ ነው። በደንብ ሁልጊዜ በተመሳሳይ ነጥቦች ላይ ይከሳል። ክሱን ይዞ ይመጣል። የክስ ደብዳቤውን ሰነዱን ይዞልህ ይመጣል እያለ በተመሳሳይ ስሜቶች ይቀሰቅሳል። በተመሳሳይ ነገር። ይሄ ደግሞ ለማደግ ከሚፈራው የገዛ የራሳችን ክፍል የሚመጣ ነው። ዲሲፕሊን ያንን የድሮውን ማንነትህን ያስፈራራዋል። እድገት ያንን ምቾት የለመደውን ማንነትህን ያስፈራራዋል። ከዚህ ልንወጣ ነው፣ ስፍራችንን ልንለቅ ነው፣ ከዚህ ምቾታችን ወጥተን ልንሰቃይ ነው፣ ፀሐይ ሊመታን ነው፣ ብርድ ሊቀጠቅጠን ነው፣ ሰዎች ሊተርቡን ነው፣ ሰዎች ሊናገሩን ነው። መለወጥና ማደግ ማለት አንተን በሰላም በምቾት ግን በትንሽነት ዝቅ አድርገው ያቆዩህን እነዚያን የድሮ ልማዶችህን ማጥፋት ማለት ነው። ራስን ማሰናከል ማለት ይበልጥ ትልቅ ሰው ስትሆን ከሚመጣው ምቾት ማጣት አእምሮህ አንተን ለመጠበቅ የሚያደርገው ሙከራ ነው። አዙሪቱን ለመስበር የመጀመሪያው እርምጃ እሱን በግልጽ ማየት ነው። ልክ ይህን ብርጭቆ እንደምታየው አሁን ስጠጣም እንደምታየኝ ይኸውን በግልጽ ይታያላል። በግልጽ ማየት ነው። መኖሩን ዕውቅና ልትሰጠው ልትቀበለው ያልፈለግከውን ጠላት ልትዋጋው አትችልም። የሌለ ጠላት እንዴት አድርገህ ትዋጋለህ? ይሄ አየር እንደመጎሰም ነው። ማሰናከሉ የሚጀምርባቸውን እነዚያን ቅጽበቶች አስተውላቸው። መጀመሪያ ደጋግመህ የምትናገራቸውን ምክንያቶች ተመልከት። አዳምጥ። ለራስህ ደጋግመህ የምትናገራቸውን ነገሮች እኔ እኮ እንዲህ ነኝ፣ እኔ እኮ እንደዚህ ስለሆነ ነው እንትና የሚጎትቱህን እነዚያን ስሜታዊ መነሻዎች አስተውል። በምክንያቶችህ በስተጀርባ የተደበቁትን ፍርሃቶች ተመልከት። እያንዳንዱ ራሱን የማሰናከል ልማድ የራሱ የሆነ መለያ መታወቂያ አለው፣ ፋይዳ አለው። የራሱ የለመደው አጀማመር አለው፣ የሚመጣበት አመጣጥ አለ። እሱን ስትለየው ታዳክመዋለህ። ነገር ግን ማወቅ ብቻውን ደግሞ በቂ አይደለም። አዙሪቱን በተግባር መስበር አለብህ። ነገ አይደለም፣ በኋላም አይደለም። ማሰናከሉ በሚጀምርባት በዚያችው ቅጽበት ብቅ ሲል እንቅ ታረገዋል። አንተ ትለዋል። ብዙዎች የሚወድቁት ብዙዎቻችን የምንወድቀው እዚህ ላይ ነው። አዙሪቱን እናየዋለን፣ ነገር ግን አንሰብረውም። ይልቁንም ራሳችንን በድጋሚ እየተመላለሱ ሲያፈርሱት ዝም ብለን እናያለን። አቅም እንደሌለው ሰው እየተሰማን ማድረግ እንደማንችል እየተበሳጨን እየተከፋን፣ ዋናው ቁልፍ ማቋረጥ ነው። ስለዚህ ነገር ተነጋግረናል። ኢንተራፕት ማድረግ ነው። ዝም ብሎ በለመደው መሰስ ብሎ ሲመጣ ኢንተራፕት ታደርገዋለህ። መጮህ ካለበት ትጮህበታለህ። እሱ ላይ ትጮህ። ለመሸሽ ለማዘግየት ወይም ለማቆም የሚገፋፉህን ያንን ስሜት ልክ በተሰማህ ቅጽበት ወዲያውኑ እርምጃ መውሰድ አለብህ። ያቺ ድርጊት ምንም እንኳን ትንሽ ብትሆንም ያንን አደገኛ አዙሪት ትሰብረዋለህ። በተመሳሳይ ቦታ ላይ የትም ሳትሄድ ዝም ብለህ የምትዞረውን ተራራ ታቋርጠዋለህ። ለአእምሮህ ከእንግዲህ ይህንን ልማድ አንከተልም ብለህ ትነግረዋለህ ማለት ነው። ማቋረጡ ወዲያውኑ መሆን አለበት። በእርግጥ ራስን ማሰናከል ኃይልን የሚያገኘው በማመንታት ውስጥ ነው፣ በመጠራጠር ውስጥ ነው። በቆየህ ቁጥር እሱ ይበልጥ እየጠነከረ እየወፈረ ጡንቻ እያበጀ ድምፁ ከፍ እያለ ጭራሽ እያስፈራራህ አደብን ግዛ እያለ ይመጣል። ምክንያቱም ይበልጥ አሳማኝ ይመስላል የሚያወራው የሚናገረው ነገር። ምክንያቱም ተደጋጋሚ ልምዶች አሉ። በዚህ አቅጣጫ ስሜቶች ይበልጥ አስቸኳይ የሆኑ ይመስላሉ። በፍጥነት እርምጃ መውሰድህ ያ የስሜት ማዕበል አእምሮህን እንዳይቆጣጠረው ይከላከላል። ያ ሐሳብ አድጎ ትልቅ ታሪክ እንዲሆን አትፈቅድለት። ታሪኩ አድጎ ወደ መደንዘዝ፣ ወደ መፍዘዝ፣ ወደ መተከዝ እንዲቀየር አትተው።
ወደ ፍዛዜ፣ ወደ ድንዛዜ፣ ወደ ትካዜ እንዲያስገባህ አትፈቅድለትም። ማሰናከሉ ሳይጸንስ በፊት አንተ ተንቀሳቀስ ነው እያልኩ ያለሁት። ቀጣዩ እርምጃ ያንን የማሰናከል ልምድ ይበልጥ በጠንካራ ልምድ መተካት ነው። እሾህን በእሾህ ይለዋል ያገሬ ሰው። የሰው ልጅ ልማዶች ጨርሶ አይጠፉም። ልማዶቻችን አይጠፉም፣ ይቀየራሉ እንጂ እንቀይራቸዋለን። ዝም ብለህ ራስህን ማሰናከል ማቆም አትችልም። በምትኩ ሌላ አማራጭ ምላሽ መገንባት አለብህ። የዲሲፕሊን ምላሽ። ምቾት ማጣቱ ሲመጣ ከመውደቅ ይልቅ አተነፋፈስህን ታረጋጋለህ። እንደተነጋገርነው ሰላም ነው፣ እርጋታ ነው፣ እዚህ ጋር ተረጋግተናል ምናምን እንደማለት። ከማዘግየት ይልቅ አንድ ትንሽ ድርጊት ትወስዳለህ። ከመደራደር ይልቅ መርህህን በድጋሚ ታጸናለህ። በጥፋተኝነት ስሜት ውስጥ ከመስመጥ ይልቅ ወደ ግልጽነትህ ትመለሳለህ። ይህ መተካት አዲስ አዙሪትን ይፈጥራል። ሌላ ጥሩ አዙሪት፣ ቆንጆ ደግሞ አዙሪት አለ። የዲሲፕሊን አዙሪት። መነሻው ያው አንድ ሊሆን ይችላል፣ ስሜቱም ያው አንድ ሊሆን ይችላል። ነገር ግን ያንተ ምላሽ ይለወጣል።